እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? አህለን ወሰህለን ወመርሐበን። ዛሬ በአዲስ ቪዲዮ ለየት ያለ ቪዲዮ ይዤላችሁ ነው የመጣሁት። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሆኖ አዳዲስ ቪዲዮ ሲለቃችሁ ቶሎ እንደሚደርሳችሁ የደወል ምልክቷን አጥቁሯት። ዛሬ ይዤላችሁ የመጣሁት በጣም የሚገርምና አስባችሁት የማታውቁት ነገር ይዤላችሁ ነው የመጣሁት። እንግዲህ እናንተም ትወዱታላችሁ። በተለይ ሀበሻዎች አትወዱትም፣ ግን ያው ሞክሩት ሌላችሁ ነው ይዤ የመጣሁት ማለት ነው። እሱ ምንድነው? ያው ፊት ለፊታችሁ ላይ የምታዩት በአረብኛ ከዋራኤን ነው የሚባለው የፍየሎች ወይንም የበግ እግራቸው ኮቴያቸው ማለት ነው። ጠይብ ኮቴያቸው ዛሬ እሱ መረቅ ሊሰራ ነው። ጠይብ እኛ ቪታሚን ያለ ነገር አናውቅም። ሀገር ላይ አሁን እኮ ሲታረድ ቆዳው ከተላጠ በኋላ ኮቴው አንድ ላይ ነው የሚጣለው። ግን እዚች ሀገር ያው ማንኛውም ነገር ስለሚያውቁት ነው። ይሄ ኮቴ አሁን እኛ ቤት ሰውዬው በጣም ነው የሚወደው። ይሄ ከተሰራ ማለት በቃ ደስታውን አይችልም ማለት ነው። አቀይቀ ማለት ነው። በጣም ነው የሚወደው፣ በጣም ከሚነግራችሁ በላይ። ይሄ ማለት ግን አሁን አንዳንዴ እናንተም እኮ ዶክተሮች የሚያስተምሩት ቪዲዮዎች ሰርች አርግታችሁ ገብታችሁ እዩ፣ አዳምጡ ማለት ነው። በጣም ጥቅም ያለው ነገር እነሱ ስለሚያውቁት ነው ማለት ነው እንትን የሚጠቀሙት አረቦች። ጥቅም የሌለው ነገር እኮ ያውቁታል። ጥቅም ያለ ነገር ስለሚያውቁ ነው። እና ምን ሌላችሁ ፈልጌ ኮቴ የሁለት በጎች ኮቴያቸው 8 ማለት ነው። 8 ኮቴ 8 እግራቸው ማለት ነው። በጣም ጸጉር ይኖራል። ተልጦ ነው የሚመጣ፣ ተስተካክሎ ነው የሚመጣ። ጸጉር የማአት ይኖረዋል። ይሄን ማድረግ ያለባችሁ እናንተ ዘፍዝፉት ውሃ ላይ ዝፍዝፍ አርግታችሁት ጸጉሩ በእጃችሁ ልቀሙ ማለት ነው። ጸጉሩ ልቀም አርግታችሁ በራሳችሁ እጅ በደንብ ጠቡት። በደንብ ምርቅቅ አርግታችሁ ካጠባችሁት ይሄ መጨረሻ ሲበስል ነው የምታዩት። አሁን ያው ስታዩት በጣም ያስጠላል ማለት ነው። እኔም ሁልጭ አርግቼ ነው ያጠብኩት። ዘፍዝፌው ነው እንደው ያሳደርኩት። ፍሪጅ ውስጥ አሳድሬው ነበር። አሁን ጸጉሩ ለቀቅ አደረገ። በደንብ ሙልጭ አርግቼ ነው ያጠብኩት፣ እንትን ጨምሬ ማለት ነው፣ ከል ማለት ነው። እና አሁን እዚች ጋር ድስት አቀረብኩ። በሰሪ የሚሰራው ድስት ይኸው ፍየል ኮቱን ደግሞ አጠብኩት። ለሱ የሚያስፈልገው ፓራት በሩብ ሰዓት ነው የሚበስለው ማለት ነው። ሽንኩርት ድፍን ሽንኩርት አይቆራረጥም፣ 2 ቦታ ቆርጬዋለሁ። ሽንኩርት እንደዛው ድፍኑን ለማስገባት ቃሪያ ይሄ እንዲሁ 4 አባ። እዚች ጋር የምታዩት ፓራት አለ። እንግዲህ ፓራት ማጂ ላሳይቶ አልተመቸኝም ማለት ነው። እጅ ሊገባ ይችላል። ማጂ አለ፣ እርድ አለ፣ ጨው አለ፣ ቆንዶ በርበሬ ወይንም ፍልፍል አስወድ የተፈጨ አለ፣ 1 ሀባ ማጂ ካባ አለ ማለት ነው። ይሄ አንድ ላይ ውሃ ፍልቻለሁ። ይሄን ድስት ውስጥ አስገብተናል። ከዋሪያው ካስገባነው በኋላ ቅመሙ ላዩ ላይ እናደርጋለን። ሩብ ሰዓት ይደፍል ታደርጉታላችሁ። ታየው ሩብ ሰዓት ደስታችሁ ሩብ ሰዓት በላይ ያው አይበስልም። ይሄ ሩብ ሰዓት ነው የሚበቃው ማለት ነው። ሩብ ሰዓት ላይ ውልቅልቅ ብሎ ነው መረቁ የሚወጣ። በጣም ወላይ ምጣፍጥ ነው። የሰውነት አጥንት ኃይል ይሰጣል ለጉልበት። እንደዚህ እጅ እግራችን የሚያመን ወገብ የሚያማችሁ ተፋችሁ የሚያማችሁ በተለይ ለእግር ጉልበት ለጉልበት በጣም አሪፍ ነው። ተጠቀሙት። ነግራችኋለሁ። እውነቴ ነው። ልትሉ ትችላላችሁ። እኔ በጣም ነው የሚጠላው። ይሄ ሲሰራ በጣም ነው የሚጠላው። ይሄን ሩቢያን ከነካ ቤት ውስጥ እኔ ምንም ነገር አልበላም ነበር ማለት ነው። ሩቢያን አሁንም እንደዛው ነኝ። ግን ይሄ አንድ ቀን ቅመሽ ያለችን ሴትዮ ቅመሽ ፎቅ የምትመላለሽ ጉልበት ያመመኝ የምትይው ቅመሽና ሁለተኛ ይሄ ብቻ ነው የምፈልገው ነው የምትያለች። አንድ ቀን በማንኪያ ፍቱ ያየሁት ውሃው ወይኔ ተበልቶ እጃችሁ ነው የሚቀረው ጥሞ ማለት ነው። ሞክሩት፣ ነግሬያችኋለሁ። እስከ በሰለ በኋላ እንገናኛለን።
ቻው፣ ሰላም አለይኩም ቤተሰቤ። እንግዲህ ይሄን ይመስላል የከዋሬ ወይንም ደግሞ የፍየሎቹን ኮቲ። በጣም ነው የሚጀንነው ጣዕሙ ለዚዝ። እናንተም ጀርቡት እንዳታው ማለት ነው። ቃኔ ወስኛለሁ ለመብላት ወይም ለመጠጣት። እናንተም ግን ሞክሩትና ጣዕሙ ካላጀባችሁ መጣችሁ ኮሜንት ላይ ንገሩኝ። ቻው፣ በሌላ እስከምንገናኝ ቻው፣ ሰላም አለይኩም። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ